بسم الله الحمد لله والصلاة والسلام على رسول الله ود ወንድሞች እህቶች የፀሐይ ወይም የጨረቃ ግርዶሽ በተከሰተ ጊዜ ከሙስሊም ህብረተሰብ እንደ እስላም ምን ይጠበቃል የሚለውን ነገር ለማየት እንሞክራለን። እንደሚታወቀው ዛሬ ምሽት ማለትም የጨረቃ ግርዶሽ ተከስቷል። እንዲህ አይነቱ ነገር በተለያየ ጊዜያት ይከሰታል። በረሱላችንም ዘመን ሰለላሁ ዐለይሂ ወሰለም ይህ ነገር ተከስቶ ነበር። በተለይ የፀሐይ ግርዶሽ ተከስቶ በወቅቱ የነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ሞቶ ነበርና ህብረተሰቡ በጃሂልያው ዘመን ወይም ከእስላም በፊት በነበረው ባህላቸው መሰረት ይህን ቃል ተናገሩ። ፀሐይ ግርዶሽ የተከሰተው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ስለሞተ ነው ብለው ሲሉ فقال رسول الله صلى الله عليه وسلم يا الله ملكتنيا يهزبون أملكاكت لمرم لما استكاكل يهن ملك تستلالفو يام إن الشمس والقمر لا ينكسفان لموت أحد ولا لحياته فإذا رأيتم ذلك فصلوا وادعوا الله رواه البخاري من قالوا النبي صلى الله عليه وسلم ፀሐይና ጨረቃ ማንም ስለሞተ ግርዶሽ አይከሰትባቸውም። ነገር ግን ሰውም ስለተወለደ እከሌ ስለተወለደ ወይም እከሌ ስለሞተ ተብሎ አይደለም የሚከሰተው። فإذا رأيتم ذلك የፀሐይ ግርዶሽን ወይም የጨረቃን ግርዶሽ ስትመለከቱ فصلوا وادعوا الله ሰላት ስገዱ አላህን ለምኑ ይላሉ። አዎ ይህ አይነት ግርዶሽ በተከሰተበት ዘመን በነብዩ ዘመን ማተነው ሰለላሁ ዐለይሂ ወሰለም ወደ ሰላትና ወደ ዱዓ ነበረ ደንግጠው የሄዱት። በሌላም አቢ በክራ በዘገበው ዘገባ አሁን ቡኻሪ በዘገበው ሌላ ሐዲስ ምን ይላሉ የአላህ መልእክተኛ እነ ሸምስ ወልቀመረ ፀሐይና ጨረቃ አያታኒ ሚን አያቲላህ አላህ ሱብሓነሁ ወተዓላ ከፈጠራቸው ተአምራቶች ከፈጠራቸው ጉዳጉዶች ከፈጠራቸው አስደናቂ ፍጥረታት ውስጥ ሁለት ናቸው። لا ينكسفان لموت أحد ማንም ስለሞተ ግርዶሹ አይከሰትም። እንዲሁም ማንም ስለተወለደ አይደለም የሚከሰተው። ولكن الله تعالى ነገር ግን አላህ ስብሓነሁ ወተዓላ በፀሐይና በጨረቃ ግርዶሽ يخوف بها عباده ባሪያዎቹን ሊያስፈራራበት ባሪያዎቹን ሊያስጠነቅቅበት ሲፈልግ ነው እንዲህ አይነቱ ነገር የሚከሰተውና እንዲህ አይነቱ ነገር ሲከሰት فافزعوا إلى الصلاة ወደ ሰላት ደንግጠን ወደ ዒባዳ ወደ ኸይር ስራ አላህን ወደ መለመኑ ደንገጥ ብለን እንድንመለስ ነው እስላም የሚያስተምረው። ወንድሞች እህቶች በአሁኑ ዘመን የፀሐይ ግርዶሽና የጨረቃ ግርዶሽ ሲከሰት ለህዝቡ የሚሰማው ስሜት ልክ በነብዩ ዘመን በሰለፎቹ በሰሃቦቹ ዘመን የሚሰማው ስሜት አይደለም። ምክንያቱም በነብዩ ዘመን ሰለላሁ ዐለይሂ ወሰለም የጨረቃና የፀሐይ ግርዶሽ ሲከሰት በጣም አላህን ይፈሩ ነበር። እንደውም በአንድ ወቅት ያው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የፀሐይ ግርዶሽ ተከስቶ በጣም ነበር የአላህ መልእክተኛ የደነገጡት። ከላይ የለበሱት ኩታቸው ሁሉ ከአካላቸው ከሰውነታቸው እስኪወድቅ ድረስ ደንግጦ ነበር ወደ መስጂድ የሄዱት። መስጂድ ሄዱና ለሁሉም ጥሪ እንዲደረግ አደረጉ። አሰላቱ ጃሚዓ የሚል ጥሪ እንዲደረግ ተደረገና ህዝብ ተሰበሰበ። ነብዩም ሰለላሁ ዐለይሂ ወሰለም ሰላት አሰግደው ህዝብን መከሩ። ስለዚህ በእኛ ዘመን ግን ይህ ግርዶሽ ሲከሰት የሚደረገው ምንድነው? ፀሐይዋን ለማየት በተለያዩ በማያ የሚታይበት መሳሪያ ወይም ጨረቃውን ለማየት እና ደግሞ ይህ ነገር የተከሰተው ተራ አይነት ክስተት በየጊዜው የሚመላለስ ተራ ክስተት ተደርጎ ነው እየተወሰደ ያለው። ውድ ወንድሞች እህቶች ይሄ ተራ ክስተት አይደለም። ከስንት አንዴ የሚመጣን የጨረቃና የፀሐይ ግርዶሽ ይቅርና የፀሐይ በ24 ሰዓት የሚፈራረቀው የፀሐይ መግባት የጨረቃ መግባት የፀሐይ መውጣት የጨረቃ መውጣት የቀንና የሌሊት መፈራረቅ ራሱ ተራ ነገር አይደለም። አላህ Subhanahu Wa Ta'ala በዚህ ዓለም ላይ አንዲትም ተራ
አድርጎ የፈጠረው ነገር የለም። እያንዳንዱ ነገር ለኛ ማስተማሪያ ነው፣ ለኛ ማስጠንቀቂያ ነው። ለኛ ወደ አላህ ተመለሱ፣ ተው ይቅርባችሁ፣ ከወንጀሎቻችሁ ተቆጠቡ፣ ከዒባዳ ዝንጉነታችሁ ይቅር፣ በትክክለኛ የአላህ ባሪያ ሁኑ የሚል ማስፈራሪያና ማስጠንቀቂያ ደወል ነው እያንዳንዱ እንቅስቃሴ። ታዲያ ጨረቃና ፀሐይ ደግሞ አልፎ አልፎ ይህ ግርዶሽ ሲከሰት አላህ ሱብሓነሁ ወተዓላ አትመለሱም፣ ተው ይሻላችኋል፣ ተመለሱ፣ ይህን ሁሉ የምፈጥረው፣ ይህን ሁሉ ማንቀሳቀሰው፣ ይህን ሁሉ ነገር ማድርገው እኔ ብቻ መሆኑን እወቁ። ይህን ያደረግኩኝ እኔ፣ እናንተም ትጠፋላችሁ፣ ዱንያም ትጠፋለች። የለመዳችሁት አኗኗር ባልታሰበ ቅጽበት ይገለባበጣል፣ ይቀያየራል። ቅያማ የሚባለው ነገር እንዲሁ ይከሰታልና ደንገጥ ብላችሁ ፍሩ፣ ወደ አላህ ተመለሱ የሚል መልእክትን ለማስተላለፍ ነው አላህ ሱብሓነሁ ወተዓላ እንደዚህ አይነቱን ነገር የሚከሰተው። ስለዚህ ወንድሞች እህቶች፣ እንደዚህ አይነት ነገር ሲከሰት ከኛ የሚጠበቀው ወደ መስጂዶቻችን በመሰብሰብ አሰላቱ ጃሚዓ ሚል አዋጅን በማወጅ ህዝቡ እንዲሰበሰብ ማድረግ ነው። ጀማዓው ከተሰበሰበ በኋላ ሰላታችንን እንሰግዳለን። የምንሰግደው ሰላት 2 ረካ ነው የሚሰገደው። በአንደኛው ረካዓ ኢማሙ ተክቢራ ካደረጉ በኋላ ፋቲሃን ከቀራ በኋላ ረጅም ሱራን ይቀራል፣ ወይም ረዘም ያሉ አንቀጾችን ይቀራል። ከዚያን ሩኩዕ ይወርዳል። ከሩኩዕ ሰሚዐ አላሁ ሊመን ሐሚዳ ብሎ ይነሳና አሁንም ፋቲሃን ይቀራል። ፋቲሃን ይቀራና አሁንም ረጅም ሱራ ወይም ብዙ የቁርአን አንቀጾችን ይቀራል። ከዛ ሩኩዕ ይወርዳል። አሁንም ሰሚዐ አላሁ ሊመን ሐሚዳ ይልና ከዛ ወደ ስጁድ ይወርዳል። እንደተለመደ 2 ስጁድ ወርዶ ከዛ በኋላ ለሁለተኛው ረካ ተነስቶ ይቆማል። ሁለተኛው ረካ ሲሰግድ አላህ ፋቲሃን ይቀራል፣ ረጅም ሱራዎችን ይቀራል። ከዛ ሩኩዕ ይወርዳል። ከዛ አሁንም ሰሚዐ አላሁ ሊመን ሐሚዳ ብሎ ፋቲሃን ይቀራል። አሁንም ረጅም ሱራዎችን ይቀራል። ከዛ ሩኩዕ ይወርዳል። ሰሚዐ አላሁ ሊመን ሐሚዳ ብሎ ከዛ ወደ ስጁድና 2 ስጁዶችን ወርዶ ተሸሁድ ቀርቶ ያሰላምታል። ኢማሙ ካሰላመተ በኋላ ህዝብን ይመክራል፣ ኹጥባ ያደርጋል። አዎ እንደዚህ አይነት ነገር ሲከሰት ከህዝብ ምን እንደሚጠበቅ አላህ መፍራት አለብን፣ እስትግፋር ማብዛት አለብን፣ ተውበት ማብዛት አለብን፣ ሰደቃ መስጠት አለብን፣ ከምንሰራ ወንጀል በሙሉ መቆጠብ አለብን። ወደ አላህ ቀልባችን ሊደነግጥ ይገባል። ባልታሰበ ቅጽበት ቅያማ ሊቆም እንደሚችል፣ በላ ሙሲባ ሊመጣብን እንደሚችል፣ ዓለምን በሙሉ የሚያስተዳድረው የሚቆጣጠረው አንድ አላህ ብቻ መሆኑን አውቀን ለአላህን መማጸን፣ ወደ አላህ መመለስ እንዳለብን ያስተምራል። ነብዩ ሰለላሁ ዐለይሂ ወሰለም ለህዝብ ከነገሩት ውስጥ ሰላቱን ካሰገዱ በኋላ ጀነትን እንዳዩ፣ ጀሃነምንም እንዳዩ፣ ጀሃነም ላይ አንዳንድ ወንጀለኞች ሲሰቃዩ ሁሉ ያዩ መሆናቸውን ገልጸዋል። አዎ ነብዩ ሰለላሁ ዐለይሂ ወሰለም ጀሃነም በጣም ብታስጠላ፣ በጣም ብታስፈራ፣ በጣም ብታስደነግጥ መሆኗንም ጭምር አላህ እንዳሳያቸው ነገሩን። አዎ ነብዩ ሰለላሁ ዐለይሂ ወሰለም ኹሱፍ ካሰገዱ በኋላ ባደረጉት ኹጥባ ሰላት ላይ እያለሁኝ የጀነት ፍራፍሬዎች ተገለጹልኝ፣ ታዩልኝ አሉ። እንደው አሉ አንዷን ቀንዘል እንደው ልቀጥፍ ነበር አሉ። እንደው ቀጥፊያት ቢሆን ኖሮ እስከ መልቂያማ ድረስ የዓለም ህዝብ ሁሉ ይመገባት ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ባካችሁ ወንድሞች እህቶች፣ እንደዚህ አይነት ነገር በሚከሰትበት ጊዜ ደግጠን ወደ አላህ መመለስ፣ እስትግፋር ማብዛት፣ ተውበት ማብዛት ነው እንጂ የሚጠበቅብን እንደ ተራ ነገር አድርገን ልናየው አይገባም። አዎ ምዕራባውያን ወይም እምነት የለሽ የሆኑ ሰዎች እንደ ተራ ነገር እንደ አጂብ ጉድ ነገር ብቻ እያዩ መገረሚያ መደሰቻ ሲያደርጉት፣ እኛ ግን እንደዛ መሆን የለበትም። የነሱ አስተሳሰብ በእኛ ላይ ተጽዕኖ ሊፈጥርብን አይገባም። እኛ እንደዚህ አይነቱ ነገር ሲከሰት ለአላህ ማልቀስ፣ አላህን መፍራት፣ መደንገጥ፣ እስትግፋር፣ ተውበት ማድረግ፣ ሰላት መስገድ፣ ሰደቃ ማብዛት፣ ኸይር ስራ መስራት፣ ከወንጀሎቻችን መቆጠብ፣ መመካከር ነው እንጂ ያለብን እንደነሱ ልንሆን አይገባም። እንደኛው ነው መሆን አለብን እላለሁ። በሰማነው ምን ሰራ ሰው አላህ አድርገን። ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።